ይህ ቪዲዮ እንደምታዩት ከሁለት ቀን በፊት ወይንም ከጥንቃት ቀን ጀምሮ በጣም ሶሻል ሚዲያ ላይ እየተሽከረከረ ነው። እውነት ለመናገር ልቤንም ነክቶኛል። እጅግ በጣም ደስም ነው ያለኝ። ምክንያቱም እግዚአብሔር በየትኛውም ስፍራ ላይ ሆኖ ማመስገን እንደሚቻል ትልቅ ትምህርት ነው አስተምሮን ያለፈው። ቢኖርህም ባይኖርህም የማያልፈው እግዚአብሔር ነውና ትልቅ ትምህርት ነው የተማርኩበት። በጣም ነው ሲያመሰግነው እንዲህ ደስ እንዳለኝ ማለት ነውና ያስተማረን ይመስለኛል። እንደዚሁም ደግሞ ቲክቶክ ላይ ሲሽከረከር ሲዘዋወር ቲክቶክ ተጽዕኖ ፈጣሪዎች ይሄ ልጅ ቀጣይ ዓመት እንደዚህ እንዳያከብር የራሳችን አስተዋጽኦ ማድረግ አለብን የሚል ቪዲዮ የሚሽከረከር እኔ ጋር ደርሶ ነበረ። እድሜና ጤና ይስጠን፣ የዛ ሰው ይበለን። እንደዚህ አያከብርም። ከዚህ በተሻለ ቆንጆ ደረጃ ደርሶ ራሱን ጠብቆ በደንብ ከላይ እስከታች ዝንጥ ብሎ ነጭ በነጩን አርጎ እግዚአብሔርን እንደሚያመሰግን ተስፋ አለኝ። እኔ ለራሴ ቃል ገብቻለሁ። እንደዚሁም ደግሞ ማለት ነው እሱ ፍቃደኛ ከሆነ እኔ ታላቅ እህቱ ልሆን ዝግጁ ነኝ። ትልቅ ደረጃ ደርሶ ማየት ስለምፈልግ እሱ ፍቃደኛ ከሆነ ከጎዳና ላይ ተነስቶ እኔ አስተምሬው በስራ ባለው በስራ ዘርፍ ሙያ የድርጅታችን ሰራተኛ አባል መሆን ይችላል። ፍሬ ደልዬ ደሉካ ነኝ። እንደዚሁም ደግሞ ማለት ነው ወደ ነበረበት ወደ ቀድሞ ህይወቱ ወደ መንፈሳዊ ህይወቱ ተመልሶ እግዚአብሔርን እንዲያገለግል እግዚአብሔርን እንዲያመሰግን የመድኃኔዓለም ቅዱስ ፍቃድ ይሁን ነው ምለው። እንግዲህ የቻልኩትን ላደርግ ታላቅ እህቱ ልሆን ባለኝ አቅም ሁሉ ሰፖርት ላደርገው ለራሴ ቃል ገብቻለሁ። ፍሬ ደልዬ ደሉካ ነኝ። ቪዲዮውን ሼር ኮፕሊንግ አድርጉት። ልጁ እኔን ማግኘት አለበት። አገኘዋለሁ ብዬ ተስፋ አደርጋለሁኝ። ሰላም ሁኑልኝ። መልካም ጊዜ ተመኘው ለሁላችሁ። ቻው